አመታዊ ስናሳውቅ ፕሮፊት ታክሳችንን ዲክሌር በምናደርግበት ጊዜ በዋነኝነት ሁለት ፋይናንሻል ስቴትመንቶች ይዘን እንሄዳለን። አዲሽናል ደግሞ ሶስተኛም ደግሞ የካሽ ፍሎ ስቴትመንት የሚባልም ደግሞ ይዘን እንሄዳለን። ሁለቱ እንግዲህ ምንድናቸው? ባላንስ ሺት አለ፣ ኢንካም ስቴትመንት አለ፣ ካሽ ፍሎ ስቴትመንት አለ። ከዛ ሶስተኛ ያልኳችሁ አራተኛ ትራያል ባላንሳችንን ይዘን እንሄዳለን። አምስተኛ ደግሞ ሌጀር ደግሞ ይዘን እንሄዳለን ማለት ነው። ስለ ኢንካም ስቴትመንት ነው አሁን የምናየው። እያንዳንዱ ፋይናንሻል ስቴትመንቶች ደግሞ ዳይሴክት እናደርጋቸዋለን። ስለ ኢንካም ስቴትመንት ካየን ኢንካም ስቴትመንት በሌላ ትርጉም በአማርኛ ትርፍ ኪሳራ ሪፖርት የምንለው ነው። በእንግሊዝኛ ደግሞ ከኢንካም ስቴትመንት ሌላ እንትኑ ምንድነው? ሌላ ስሙ ስቴትመንት ኦፍ ፕሮፊት ኤንድ ሎስ ይባላል። ስለዚህ ኢምፕላይ የሚያደርገው ምንድነው? ኢንካም ስቴትመንታችን የድርጅታችንን ትርፍና ኪሳራ የምናሳይበት የፋይናንሻል ስቴትመንት ነው ማለት ነው። በጣም ፓወርፉል የሆነ የፋይናንሻል ስቴትመንት ነው። ለምንድነው ፓወርፉል የሆነው? የካምፓኒያችን ላይ ትልቅ ነገሮችን ነው የሚያሳየው። አንደኛ ነገር ታክሳችንን የምንከፍልበት መንገድ ነው። ስለዚህ በጣም አኪሬት መሆን አለበት። ሁለተኛ ደግሞ የድርጅቱ ላይፍ የሚታየው በዚህ ነው። ትርፋማ ድርጅት ነው ወይስ ኪሳራ የሆነ ድርጅት ነው የምንለውን ነገር በኢንካም ስቴትመንት ነው የምናየው። ከዛ ባለፈ ደግሞ በየወሩ ክሎዝ በምናደርግበት ጊዜ ኢንካም ስቴትመንታችንን መንዝ ባይ መንዝ እድገትን ላይ ነን ወይስ እየወረድን ነው የሚለውን ነገር የምናየው በኢንካም ስቴትመንታችን ነው ማለት ነው። ቤዚክሊ በየወሩ ክሎዝ መደረግ ያለበት የፋይናንሻል ስቴትመንት አይነት ነው። ክሎዝ መደረግ ያለበት ማለት ለራሳችን በመንግስት ባንገደድም ለራሳችን ግን ራሳችን ማስገደድ አለብን ማለት ነው። በየወሩ አትርፈናል ከስረናል የሚለውን ነገር መስራት አለብን። ያው ምንድነው ዘ ፕሮብለም ብዙዎቻችን በጭንቅላታችን ስለምንጨርሰው ነው። ማለት ብዙ ትራንዛክሽኖቻችን በእኛ ስለሚያልፉ ገቢያችንን ስለምናውቅ በደረሰኝ ነው እንደማምረን ልናውቅ እንችላለን። ወጪዎቻችንንም ደግሞ ከአካውንታችን እዛው ስለሚወጣ በቃ በዚህ ወር አትርፌያለሁ በቃ 300-400 ሺህ ምናምን ይሆናል ምናምን እያለን እንትን ነው የምናደርገው፣ ጌስ ነው የምናደርገው ማለት ነው። ግን ፋይናንስ ላይ ጌሲንግ አይሰራም። it has to be accurate፣ ትክክለኛው ቁጥር መገኘት አለበት ማለት ነው። የዛኔ ነው የድርጅታችን ትክክለኛ ፐርፎርማንስ የሚታወቅ። ኢንካም ስቴትመንት ለዛ ነው በጣም ፓወርፉል የሆነው። ፎርሙላው ሲምፕል ምንድነው? ኔት ፕሮፊት ኢኳልስ ሬቨኒውስ ማይነስ ኤክስፔንስስ። ኢንካም ስቴትመንቱ አሁን እቺን ፎርሙላ ቨርቲካሊ ደግሞ እናያታለን። ቢካዝ ኢንካም ስቴትመንት ቨርቲካሊ የምትሰላ ፎርሙላዎች ቨርቲካሊ የምትቀመጥ የፋይናንሻል ስቴትመንት አይነት ነች ማለት ነው። ቶፕ ላይን አለው ኢንካም ስቴትመንት። ቶፕ ላይኑ ደግሞ ምንድነው? ሬቨኒው ወይም ገቢ በመባል ይታወቃል ማለት ነው። አሁን ሬቨኒው ላይ ሁለት አለ። ሴልስ ሬቨኒው አለ ማለትም ዋነኛ ገቢያችን ማለት ነው። ሁለተኛ ደግሞ አዘር ኢንካም ደግሞ አለ ማለትም ኢንተረስት ኢንካም ሊሆን ይችላል፣ ሬንታል ኢንካም ሊሆን ይችላል ማለት ደግሞ ይሄ የወዳደቁ እቃዎች ካሉ ከማኒፋክቸሪንግ ላይ ከሆነ የወዳደቁ እቃዎችን ድጋሚ ሪፈብሪሽ አድርገን የምንሸጥ ከሆነ ፕራይመሪ ኢንካማችን እንደዛ አይደለም። ዲዝ አር ሰከንደሪ ኢንካም። ስለዚህ እንደ አዘር ኢንካም መመዝገብ አለበት ማለት ነው። ካለን ይሄ ኢፊት አፕላይስ፣ ከሌለ ሴልስ ሬቨኒው ፕራይመሪ ኢንካማችን ብቻ መግባት ይችላል። ከዛ ሁለተኛው ደግሞ ምን አለ? ኤክስፔንስ ደግሞ አለ። አሁን ኤክስፔንስ ውስጥ አንድ ያጠቃለልናት ፓርት ምንድነች? ኤክስፔንስ ያው ወጪ እንደማለት ነው። ስለዚህ ኤክስፔንስ ላይ ኮስት አለ። ኮግስ ወይም ደግሞ ኮስት ኦፍ ጉድስ ሶልድ የምንላት ፓርት አለች። ይሄ ምን ማለት ነው? ቅድም እንዳልነው እንግዲህ ዳይሬክትሊ ገቢ ለማምጣት የምናወጣው ወጪ ኮስት ማለት ነው። ከዛ በኋላ ኦፕሬቲንግ ኤክስፔንሶች ደግሞ አሉ፣ ይዘረዘራሉ። ደሞዞች ሊሆን ይችላሉ፣ ሬንት ሊሆን ይችላል፣ ዩቲሊቲ ሊሆን ይችላል፣ ዲፕሪሺዬሽን ኤክስፔንስ፣ የማርኬቲንግ ኤክስፔንስ ሊሆን ይችላል። እነዚህ ኦፕሬቲንግ ኤክስፔንሶቻችን ናቸው። ከዛ ፋይናንሻል ኤክስፔንሶች ደግሞ አሉ፣ ማለትም ኢንተረስት ኤክስፔንስ ነው በዋነኝነት። ከዛ የታክስ ኤክስፔንስ አለ፣ ማለትም እኒህ ሁሉ ከተቀናነሱ በኋላ ፕሮፊት የምንከፍላት ወጪ አለች። ከዛ በኋላ ኔት ፕሮፊታችን ደግሞ የተጣራ እንጃችን ኪሳችን ውስጥ የሚገባ ደግሞ ይገባል ማለት ነው። አሁን በኤግዛምፕል እንየውና XYZ ትሬዲንግ የሚባል
ይር ኢንድድ ጁላይ 7 ማለትም ሰኔ 30 የተሰራ ኢንካም ስቴትመንት ነው። አሁን XYZ 500 ሺህ ብር ገቢ ያስገኝቷል። ይሄ ፕራይመሪ ኢንካም ነው። ስለዚህ አዘር ኢንካም የለውም። ካለውም እዚህ ጋር ተጠቃሏል ብለን ኮንሲደር እናድርገው። ከዛ ኮስት ኦፍ ጉድስ ሶልዱ ስንት ነው? 300 ሺህ ብር። ስለዚህ ኮስቷ አሁን ለምሳሌ ጥሬ ዕቃ ማኒፋክቸሪንግ ከሆነ የጥሬ ዕቃ ዋጋው 300 ሺህ ነው ማለት ነው ካልኩሌት በተደረገው መሰረት። ኦር ደግሞ ዕቃ የሚሸጥ ከሆነ የዕቃው ዋጋ 300 ሺህ ብር ነው የገዛው ማለት ነው በዚህ ዓመት ውስጥ። ስለዚህ ግሮስ ፕሮፊቱን እዚህ አወቅ። ግሮስ ፕሮፊቱ ስንት ነው? 200 ሺህ ብር ነው ማለት ነው። ከዛ ኦፕሬቲንግ ኤክስፔንሶቹ ጋር ደግሞ እንመጣለን፣ እንዘረዝረዋለን። ሶ በሳላሪ 60 ሺህ አወጣ፣ የሬንት 30 ሺህ ብር አወጣ፣ ዩቲሊቲ 10 ሺህ አወጣ፣ በዲፕሪሺየሽን ኤክስፔንስ ደግሞ 20 ሺህ ብር ተያዘለት። ከዛ 120 ሺህ ብር ኦፕሬቲንግ ኤክስፔንስ አለው ማለት ነው። ሁለቱን ስናቀናንስ ከዛ ምን እናገኛለን? ኦፕሬቲንግ ፕሮፊት እናገኛለን። እቺ ነው እንደ ሰንጠረዥ አድርጋችሁ ኮንሲደር አድርጓት። ኤክሴል ቴምፕሌቱን ደግሞ ዳውንሎድ አድርጋችሁ ሴም ኤግዛክት ቲንግ እዚህ ጋር ታገኙታላችሁ። ኦፕሬቲንግ ፕሮፊቱ 80 ሺህ ብር ይሆናል። ከዛ የኢንተረስት የፋይናንስ ኤክስፔንሶቹ ደግሞ ያልነውን ኢንተረስት ኤክስፔንስ ካለው እዚህ ጋር እንከተዋለን። ኢንተረስት ኤክስፔንስ 10 ሺህ ብር ያመጣለው። ከዛ ፕሮፊት ቢፎር ታክሱ 70 ሺህ ብር ይሆናል ማለት ነው። ከዛ እንግዲህ አሁን ትሬዲንግ እያለ ነው ፔልሲ ነው ሞስት ላይክሊ ካምፓኒ ማለት ነው። ከዛ የዚህ 70 ሺህ ብር ኢንካም ታክሱ ስንት ይሆናል? ፔልሲ ከሆነ ፍላት ሬት ነው አይደለ? 30% ማለት ነው። ሶ 21 ሺህ ብር ፕሮፊት ታክስ ወይ ኢንካም ታክስ ይከፍላል ማለት ነው፣ የቢዝነስ ኢንካም ታክስ። ስለዚህ ኔት ፕሮፊቱ ስንት ሆነ? 70 ሺህ ሲቀነስ 21 ሺህ 49 ሺህ ብር ኔት ፕሮፊት አለው ማለት ነው። ቤዚክሊ ኢንካም ስቴትመንት ምን አሳየን ማለት ነው? የመጀመሪያ ፕሮፊታችንን አሳየን፣ በዚህ አናላይሲስም ስለምንሰራበት ነው። ከዛም በኋላ ሌሎች ወጪዎች ካወጣን በኋላ ደግሞ ቀጣዩ ፕሮፊታችን ኦፕሬቲንግ ፕሮፊታችንን አገኘን። ከዛም በኋላ ደግሞ ፕሮፊት ቢፎር ታክሳችንን አገኘን። ከዛ ኔት ፕሮፊታችንን አገኘን ማለት ነው። ስለዚህ የትርፍ ኪሳራ ሪፖርት የሚባለው በምክንያት ነው። ባይ ኤቭሪ ስቴጅ ኦፍ ዘ ቢዝነስ ይሄ ካምፓኒ ትርፉን እያሳየ ነው። አሁን ኢንሰም ኬዘስ እዚህ ጋር አትርፎ ግሮስ ፕሮፊት ላይ አትርፎ ልክ እዚች ጋር ኦፕሬቲንግ ኤክስፔንሱ ላይ ሲደርስ ኦፕሬቲንግ ፕሮፊቱ ላይ ሎስ ሊሆን ይችላል፣ ሊከሰር ይችላል። ለሲ 200 ሺህ ብር አይደለ ግሮስ ፕሮፊቱ፣ ኦፕሬቲንግ ኤክስፔንሱ ተደማምሮ 250 ሺህ ብር ከሆነ ስቴጅ ባይ ስቴጅ እያሳየን እዚች ጋር ሎስ ሲገባ እናያለን ማለት ነው። ክሊር ነው አይደለ? ሶ የኢንካም ስቴትመንት ጥቅሙ እና አያያዙም ደግሞ ይህንን ይመስላል። ሶ ኢንተርፕሬት ስናደርገው ትንሽ ሲምፕል አድርገን ብሬክዳውን ስናደርገው ግሮስ ፕሮፊት ምንድን ነው? ግሮስ ፕሮፊት ማለት ፕሮፊታቢሊቲ አፍተር ከቨሪንግ ዳይሬክት ኮስትስ። ሶ ሎ ግሮስ ፕሮፊት ሜይ ሲግናል ኮስት ኦር ፕራይሲንግ ፕሮብለምስ። ምን ማለት ነው? ግሮስ ፕሮፊት ማለት የመጀመሪያ ትርፋችን ነው። ዳይሬክት ኮስታችንን አውጥተን የምናገኘው ኢኒሻል ፕሮፊት ነው ማለት ነው። ሶ ግሮስ ፕሮፊት ትንሽ ሆኖ ከታየ ሞስት ላይክሊ ሃይ ኮስት አለን ኦር ደግሞ ሎ ፕራይስ ነው ያወጣ ነው ማለት ነው። ስለዚህ ዳስ ፈርስት ኢንተርፕሪቴሽን ማለትም የመጀመሪያው ትንተና የምንሰራው ይህንን ነው ማለት ነው። ግሮስ ፕሮፊታችንን በተቻለ መጠን ማስፋት አለብን ትርፋማ እንድንሆን ማለት ነው። ከዛስ ኦፕሬቲንግ ፕሮፊት ደግሞ ኮር ቢዝነስ ፕሮፊት አፍተር ፋይናንሲንግ ኤንድ ታክስ ሾስ ኤፊሽንሲ ኦፍ ኦፕሬሽንስ ቢፎር ፋይናንሲንግ ኤንድ ታክስ ማለት ነው። ሾስ ኤፊሽንሲ ኦፍ ኦፕሬሽንስ ይህም ማለት ነው እነዚህ አይነት ወጪዎች የኦፕሬሽናል ኤክስፔንሶቹ ሪዝነብል ናቸው ወይ? ወጪ አወጣጣችን ላይ ሪዝነብል እንሁን አንሁን የምናውቀው በኦፕሬቲንግ ኤክስፔንሶቹ ስለሆነ ነው ማለት ነው። ከዛም በኋላ ደግሞ ኔት ፕሮፊት ምንድን ነው? ሁሉም ነገር ከተቀናነሰ በኋላ ቀሪ የሚኖረው ለሼር ሆልደሮች ትሩሊ ከፕሮፊት ከታክሳችን በኋላ ምናምን ነገር የሚቀረው የትርፍ አማውንት ኔት ፕሮፊት በመባል ይታወቃል። ስለዚህ ዘ ትሩ ፕሮፊት ማለት ኔት ፕሮፊት ነው ማለት ነው። ሶ ኢንተርፕሪቴሽኖቹ ይህንን ይመስላሉ። ሶ እንደ ፋይናንስ ባለሙያ ኮመን የሆኑ አጀስትመንቶች ምን ልንሰራ እንችላለን? አክሩድ ኤክስፔንሶች ሊኖሩ ይችላሉ። ፕሪፔድ ኤክስፔንሶች ልናስገባ እንችላለን። ምክንያቱም አክሩዋል ቤዚስ ነው የምንጠቀመው። ማለትም አክሩዋል ቤዚስ ማለት በኢንቮይስ ነው እንጂ ልንሄድ የምንችለው በካሽ አይደለም ልንሄድ የምንችለው ማለት ነው። ስለዚህ አሁን ፕሪፔድ ኤክስፔንሶች ኢን አድቫንስ ከከፈልናቸው አሁን እንደ ወጪ ልንይዛቸው እንችላለን ማለት ነው። ዲፕሪሺየሽንም እንደዚህ አይነት አጀስትመንቶች ላይ አለ። ዲፕሪሺየሽን አሁን አክቹዋሊ ከኪሳችን የወጣ ነገር አይደለም፣ ነገር ግን እንደ አጀስትመንት ሰርተን
ከአሴታችን ቫሊዩ አንጻር ካልኩሌት አድርገን የምናስገባው የፊገር አይነት ስለሆነ እሱም ይያዝልናል ማለት ነው። ከዛ ውጭ የቫትና የዊዝሆልዲንግ ኢምፓክቶች ደግሞ ያው ኔት ፊገሮች ማስገባታችንን ደግሞ አጀስትመንቶች መስራትና ማወቅ አለብን ማለት ነው። ስለዚህ ቫትን አስወጥተን ዊዝሆልዲንግን አስወጥተን ነው ሁሌም መስራት ያለብን፣ ምክንያቱም ፍሎድ ይሆናል አለበለዚያ። በዋነኝነት ይህንን ይመስላል የኢንካም ስቴትመንት። ቁልፍ ሬሾዎቹ አሁን በአናላይሲስ የሚባለው ሴክሽናችን ላይ ኮርስ 4 ላይ ደግሞ ስለ ፋይናንሻል አናላይሲስ እነዚህ ስለ ግሮስ ፕሮፊት ማርጅን፣ ስለ ኦፕሬቲንግ ማርጅን፣ ስለ ኔት ፕሮፊት ማርጅን በደንብ እናያለን። ግን ሲምፕል ካልኩሌሽናቸው እንዴት ነው? ግሮስ ፕሮፊት ማርጅን ማለት በቅድሙ ኬዛውን ለምሳሌ ግሮስ ፕሮፊት ሲካፈል በሬቨኒው የሚሆነው ማለት ነው። ከዛም በኋላ በፐርሰንት ያሳየናል። በፐርሰንት ስናየው እንግዲህ ብዙ ጊዜ ይሻላል፣ ቢኮዝ ትሬንዱን ለማወቅ ትላልቅ ፊገሮችን አሳንሰን ስለምናየው ትክክለኛው አካሄዱን እናውቃለን። ከፍ እያለ ነው ዝቅ እያለ ነው የሚለውን ነገር እንድናይ ይረዳናል ማለት ነው። ኢንካም ስቴትመንት ይህንን ይመስላል። ቴምፕሌታችሁን ፕሮፐርሊ ተጠቀሙት።